ለምንድነው አላህ ችግርን የሚያመጣብን ለምንድነው በተለያየ ፈተና የሚሞክረን ናም አላህ Subhanahu Wa Ta'ala ማዕሲያዎችን ሲያመጣብን ወይም ደግሞ መከራዎችን ሙሲባዎችን ሲያመጣብን እኛን ከወንጀሎቻችን አጽድቶ ከወንጀሎቻችን ጠራርጎ ጀነትን ለማስገኘት ነው ምናልባት እቺ ዱንያ መሸቃ ስትሆንብህ እቺቱን ዱንያ ስትከብድህ ከዚህ ዱንያ ተገላግዬ ጀነትን ናፍቀህ ሀያትን ለጀነት ማኖር እንድትችል ጀነትን እንድታስብ ሰዎች ወደ ዘላለማዊ የሆነችው ራሃና ረፍት ሀገር መሄድ እንድትችል እንድታስብ ያደርጋል እንደዚሁም ደግሞ አንተ በሚደርሱብህ መከራዎች ወንጀሎች ታብሰው ተጠራርገው ወደ ናር እንዳትወድቅና እሳት ላይ እንዳትገባ ይሆናል አላህ Subhanahu Wa Ta'ala ለዚህም በተለያዩ ቁርአን ማዕራፎች ላይ በተለያዩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ላይ አንድ ሰው ሙሲባ ሲደርሰው ምን አላህ አጅር እንዳዘጋጀለት ምን አይነት ምንዳንና ምን አይነት ምላሽ እንዳዘጋጀለት ሲገለጽ ቁርአን ላይ አላህ انما يوفى الصابرين اجرهم بغير حساب بغير حساب ነው እነዛ ሳቢሮች ለአላህ ሲሉ በሚደርስባቸው ችግሮች የሚታገሱ ሰዎችን بغير حساب حساب የለውም ይህ ነው ተብሎ የሚወሰንም አጅር አይደለም 10ም አይደለም 700ም አይደለም ሽም አይደለም ነገር ግን بغير حساب يا اخوان فكر انت ብዙ ነገር ያስፈልጋል ብዙ ነገር ጎሎሃል ብዙ አጅሮችን ትፈልጋለህ አላህ بغير حساب ይከፍልሃል ለምን በሚደርስብህ ሙሲባ ለአላህ Subhanahu Wa Ta'ala ስትር ሶብርሃል